ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? ደህና ናችሁ ወይ? ኢክራም ትባላለች። የቡታጀራ ሀገር ልጅ ናት። ከአረብ ሀገር ነው ደክሟት ለፍታ የመጣችው እና ሰብስክራይብ እንድታደርጓት ዩቲዩብ እንድታበረታቷት ፈልጋለሁ። እርባታ ልትቀላቀል ነው። ወደ ዶሮ እርባታ የተለያዩ ነገሮች ግቢዋ ውስጥ ማርባት ልትጀምር ነው። ምን የምትይው ነገር አለ? አዎ እና የተንቢ ቤተሰቦች ባካችሁ ተባበሩኝ፣ ሰብስክራይብ አድርጉኝ። በብር አይደለም ሀሳቡን በሉኝ፣ ተባበሩኝ። ብዙ መናገር አልችልም፣ አፉ በሉኝ። ችግር የለውም። ሰብስክራይብ አድርጓት፣ አበረታቷት። እንደነገርኳችሁ እርባታ ልትጀምር ነው። ብዙ አመት ለፍታ ደክማ ያው መታለች ማለት ነው ሀገሯ። አብሽሪ በሏት፣ ፏ በይ በሏት። እኔም አንዳንዴ እየሄድኩ ዘይራታለሁኝ እና ኢክራም ትባላለች። ስለ እርባታም ደግሞ ተምራ ነው የመጣችው። ጨርሳ እንትኑን ኮርሱን ወስዳ አሁን ዶሮ ልታስገባ ነው ማለት ነው። ሁሉ ነገር በሽቦ ሰራርታለች። ጥያቄም ካላችሁ ያለውን ነገር እሷን ትጠይቋታላችሁ። እያንዳንዱን ስለ ዶሮ እርባታ ታስረዳችኋለች ማለት ነው። የምትገዛበትን ዋጋ እስከዛሬ ያወጣችውን ያለውን ነገር ስለ እርባታ ሀሳብ ያላችሁ ሰዎች በሙሉ ከሷ ጋር ሼር መደራረግ ትችላላችሁ ማለት ነው። ይሄን ቪዲዮ እያያችሁ ሰብስክራይብ አድርጉ። እኔ ለምለም ነኝ ከቡታጀራ። አብሽሪ በሏት፣ በርቺ በሏት፣ ጎብዢ በሏት።